አንዳንድ ጊዜ ምንድነው የሆነ ችግሮችን ጾታ የምንሰጣቸው ኦር ደግሞ ጥፋቶችን ቀለም የምንሰጣቸው የሆነ ሰው የሆነ ነገር ሲያጠፋ ወይ በብሔሩ ሊሆን ይችላል ቀለም ተሰጥቶት እንዲህ ስለሆነ እኮ ነው የሚባል ወይ ሲሰርቅ መሸሸጊያው የሆነ ቦታ ሴት ስለሆነች ወንድ ስለሆነ እነዚህ ሀሳቦች ላይ ብዙ ጊዜ እኔ የተለየ እሳቤ ነው ያለኝ። መጥፎ የሆነ ሰው መጥፎ ነው። በቃ ሌባ የሆነ ሰው ሌባ ነው። በቃ ማለት ዘሩ ምናምን አይደለም መታየት ያለበት፣ ወይ ሃይማኖቱ አይደለም መታየት ያለበት፣ ወይም ደግሞ ጾታው አይደለም መታየት ያለበት፣ ጥፋቱ ነው ማለት። አንዳንድ ጊዜ ብዙ ጉዳዮች ኢትዮጵያ ውስጥ ተነስተው የሚከሽፉበት ዋነኛው ሚስጥር ምንድን ነው? የተነሱበት ጉዳዮች አውዳቸውን ይቀይሩና ሌላ አቅጣጫ ይዘው ፕሮቴክት የሚያደርጋቸው አካል ስለሚመጣ ነው። ለምሳሌ የሆነ ሰው ዘረፈ ከተባለ ይሄድና ሚዲያው ላይ ጉዳዩ ከተነሳ በኋላ የራሱ ከ3 ቀን ከ4 ቀን በኋላ የራሱ ደጋፊ ይመጣና እንደዚህ ስለሆነ የሚል ጥላት ይዞ ይመጣል ማለት ነው። አሁንም በጾታ የምናደርጋቸው ፉክክሮች እንትን ባይሉ አሁን ይሄ ፌሚኒስት ምናምን የምንላቸው አደገኛ አካሄዶች አሉ። እኛ ስርዓት ያለንን ከማንም ዓለም በፊት ስርዓት ተምረን የኖርን ነን። እያንዳንዱ ነገራችንን በፍቅር የምንሰራ ነን የምናደርግ ነን። እንጀራ መጋገር፣ ሚስትን መንከባከብ፣ ያንን ነገር ማድረግ እንደ ኋላ ቀርነት ማየትም የለባችሁም። እኔ አሁን ማገዝ ያለብኝን ነገር ቤት ውስጥ አግዛለሁ፣ መስራት ያለብኝን ነገር እሰራለሁ። ኢቭን እኔ ሳድግ እህት የለኝም። ለምሳሌ ሶስታችንም ወንዶች ነን። በቤት ውስጥ እንጀራ እየጋገርኩ ወጥ እየሰራሁ ወንድሞቼን ያስተማርኩት እኔ ነኝ። እንትን ስለሆነ አይደለም እንክብካቤ የምታደርግላት እሷ ቁጭ ብላ ተንደላቃ በሚለው አይደለም፣ በመከባበር ውስጥ ነው። አንዳንዴ ለፍቅር ስትል ለቤተሰብ ስትል ከለላ ነው አባት መሆን ያለብህ እንጂ ከጾታ ጋር ወይም መውደቅ ነው መርከስ ነው በሚለው ነገር ውስጥ ባናየው። ሌላው በዛኛው ደግሞ ወንዶች 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 የምንል ሰዎች በጣም እኔ ብዙ ጀግና ወንዶችን አውቃለሁ። እውነት ለመናገር ብዙ ጀግና ወንዶችን አውቃለሁ። ለምሳሌ ልጆቿን ጥላበት የሄደች እናት አውቃለሁ። ሚዲያ ላይ የምናውቀው አሹ አንዷ እንደውም ሃይድሮሰፋላይሲስ ምናምን ያማታል አሹን። ይኸው ፎቶውን አሳያቸዋለሁ። እንደ እናት ሆኖ በጣም በመከራ ውስጥ የሚያሳድግ ማለት ነው። እንደዚሁም በቅርቡ አንድ ያወቅኩት ደግሞ ባለቤቱ የመጨረሻ ልጇን ስትወልድ አርፋበት 3 ልጆች የሚያሳድግ አባት አውቃለሁ። ገባችሁ አይደለ? አሁን የሆነን ነገር ጾታ ስለሆነ አይደለም። በማጆሪቲ ስናየው ግን 90%ቱ የኢትዮጵያ ወንዶች አስረግዘው ዕዳውን ለሴቶች ጥለው የሚሄዱ ናል። 90% ማለት ነው። አስረግዘን ለጊዜያዊ እንትን ለመክዳትም ጥሎ ለመሄድም ልጅቶቿን ማሳደግ አለባቸው ብለን የምንወስነው እና ጥለን የምንሄደው ወንዶች ነን። ይህ መስተካከል አለበት። በቃ ማታሳድገውን ልጅ መውለድ የለብን። አንተ ጊዜያዊ ስሜትን አርክተህ ሄደህ እዛ ጋር እሷ እድሜ ልኳን ልጅነቷን ወጣትነቷን ዋጋ መክፈል የለባትም። ብዙ አሁን ስደት ላይ ያሉ እህቶቼን እኔ ባለኝ ኤክስፔሪንስ በጠየቅኳቸው ጊዜያቶች በሙሉ የሚሰጡኝ ነገሮች ከባሎቻችሁ ጋር አላችሁ ሲባል ኖ አይደሉም፣ ባሎቻቸው የሉም። በቃ ከሱ ጋር ተጣልተን ልጆች የማሳድገው ለነሱ ስል ነው፣ ይኸው ሰው ሀገር ከሄድኩኝ ነገር ሁሉ አንድ ላይ ጎዳና ነው የምንወጣው እያሉ ህይወታቸውን የሚገፉ እህቶችን የምናየው ማለት ነው። ስለዚህ አንዳንድ ጊዜ ምንድን ነው እሱን አስምሬ ልነግራቸው የምፈልገው ችግርን ጾታ አትስጡት። የተሳሳተ አመለካከትና ባህሎች አሉን። በጣም ብዙ መስተካከል ያለባቸው ነገሮች አሉ። በብዙ ነገሮች የሰለጠንንም ስላልሆንን የተማረው እኮ ገና 20% ነው። በዚህ በ21ኛው ዘመን እንኳን እኮ በዘረኝነት የምንባል እርስ በርስ የምንጫረስ እኮ ማን አሸናፊ መሆኑን የማይታወቅበት ጦርነት ላይ ገብተን እኮ የምንማገድ ኋላ ቀሮች ነን። ሰው ባደገበት አገሩ ቴክኖሎጂ ባደገበት ተስማምቶ በሚሰራበት ዓለም አንድ በሆነችበት ዘመን ባኳርድ የሆንን ማለት ነው። ያኔ አባቶቻችን የደፈረሰ ውሃ እየጠጡ አክሱምና ላሊበላን ሰርተውልሃል። አንተ ዛሬ ሃይላንድ እየጠጣ እንኳን ማሰብ ተስነዋል። ስለዚህ ከንጹህ ሃይላንድ ውሃው የደፈረሰው የሚሻልበት ዘመን ነው ያለው። ወደ 90ዎቹ ስታስብ ብዙ ነገር እኮ መልካም ነበር። መልካም የሆነው በአስተሳሰብ፣ በሂደት፣ በባህል፣ በእሴት ነው። የሚመጡብን ግን እናውቃለን እየተባለን የምንዳፈረው ነገር ግን በትንንሽ ሰዎችም ባህል ሊበላሽ ይችላል።
ሶሻል ሚዲያው ላይ የምናያቸው ብዙ ነገሮች አሉ፣ አንስተን ማንጨርሳቸው ልክ ያልሆኑ ነገር። ህፃናቶች ገና 4 ዓመት የ5 ዓመት ልጅ ፍቅሬ ምናምን እያሉ ሞባይል የሚደዋወሉባችሁ እንደ ቀልድ የምታዩት አለ። እያለማመዱን ነው። ሰሞኑን እንኳን ወንድና ወንድ ተጋብቶ ዜና አይታችኋል አደለ? ኦልሬዲ ነጠላ ለብሰው ምናምን ለስንት ዓመት አብረው ሲኖሩ ይህን ያህል ዘልቆ ገብቷል። እንደዚህ አይነት ነገር አደገኛ እርኩስ መንፈሶች ተሰራፍተው በጣም በብዙ ሁኔታዎች አሉ አዲስ አበባዎች። ሴት ለሴት መጋባት፣ ወንድ ለወንድ መጋባት ብላ ብላ ማለት ነው። ስለዚህ እነዚህ ነገሮችን ለማስቀረት የሚቻልበትን ነገር የምንሄድባቸው መንገዶች አግሬሲቭ መሆን የለባቸውም በቃ። ስለዚህ ሲሪየስ የሆነ እርምጃ ተወስዶ ከዚህ መንፈሶች ውስጥ መውጣት አለብን። የሚያበላሹት ብዙ ነገር ስለሆነ ማለት ነው። ትግላቸው፣ ጥረታቸው ሁሉ ከፈጣሪ ጋር ግጭት የሆነ ስለሆነ ማለት ነው። ለዚህ ነው አክሴፕት ማናደርገው። ስለዚህ እያንዳንዱን ጥፋቶች ጾታ አትስጧቸው። በቃ መጥፎ የሆነ ነገር ድርጊት ከሆነ ማውገዝ መልመድ መቻል አለብን። ወንድ ስለሆነ የሚል አስተሳሰብ ይዘን ሴት ስለሆነች ብለን የምንነሳባቸው ኬዞች የሉ። በቃ ሴትም ልትሳሳት ልታጠፋ ትችላለች፣ ወንድም ይሳሳታል፣ ያጠፋል። ግን አብዛኛውን ሚዛን ስታይ ግን በተለይ የሴቶች ጥቃት ላይ እንደ ኢትዮጵያ ብዙ ሴቶች ላይ ችግርና ጉዳት ይደርሳል። አሁንም ድረስ መንገድ ላይ ስትሄድ ኢንሰልት ትደረጋለች፣ ትለከፋለች፣ ሳትፈልግ ትንኮሳ ይደረግባታል። ማን ልብሰሽ ሄደሽ ምናምን ልብስ አድርገሽ ሄደሽ ለራሷ ተጋብዛ በሚለው ኋላ ቀር አስተሳሰብ ውስጥ አይደለም። አይምሮውን ማሰራት ያለብህ ዋና ዳር ከሆነ በፓንት እኮ ምናምን ታያታለህ፣ በጡት ማሳዣ። ለምን እዛ ጋር አትለክፋትም? ዩሲ አይምሮህ እዛ ጋር ያለው ቦታው ስለሚፈቅድ ነው። በቃ አለባበሱን ለማድረግ እና ስነስርዓት ለማስያዝም ሰድባሃት፣ አዋርዳሃት፣ ለክፋሃት አይደለም፣ ኢንሰልት አርጋሃት አይደለም። ስንቶቻችሁ ናችሁ እንደዚህ አይነት አለባበስሽን ባትለብሽ ደስ ይለኛል ብላችሁ በውስጥ የመከራችሁ እህቶቻችሁን? መተ ሚዲያ ላይ ግን ስለተናገርክ ስላወራህ የሚሆን ነገር አይደለም። ስለዚህ ምንም ነገሮች ሲደረጉ ድርጊቱን ለማውገዝ መጀመሪያ አገናዝበው፣ ሁለቴ ሶስቴ በጅምላ ምንዳት አይደለም። እንትና ስለተናገረችው ብላችሁ መሄድ የለባችሁም። እንትና ስለተናገረው ብላችሁም በመደገፍ አይደለም። ማስተዋልና ሕሊና ተሰጥተዋል። አስብ፣ ምንድን ነው የሚያመጣው ኢንፍሉዌንስ? ምንድን ነው ያለው ችግር? ስለዚህ እኛ ሴቶችን ስንደግፍ፣ ሴቶች ወንዶችን ሲደግፉ ሀገር ታድጋለች። የተለየ ነገር የለውም። እግዚአብሔር የፈጠረን እኮ እንድንተጋገዝ ነው። አጋዥ ስለሚያስፈልግ ነው። ስለዚህ ተጋግዘን ያለውን ነገር መስራት። የእንትና የሚባል ነገር የለም። አይኖ ብዙ ነገሮች ላይ ወንድ የሚያስፈልግባቸው ብዙ ነገሮች አሉ። ብዙ ነገሮች ማለት ነው። እዛ ጋር ወንድ ሆነ ተገኝ ነው። ሴት የምታስፈልግበት ደግሞ ብዙ ቅመም የሆኑ ነገሮች ቦታ አለ። እዛ ጋር ሴት ሆነች ተገኝ ነው። በትዕቢት የሚመራ ነገር ሁሉ ትውልድንም ታሪክንም ሰላምንም ያደፈርሳል። እንደምናየው የሀገራችን ጦርነት ማለት። ስለዚህ ይህንን ነገር ማስተዋልና ማገናዘብ ይኖረን፣ ሀሳቦች ላይ እንወያይ፣ ልዩነትን ለማጥበብ፣ ለመመካከር፣ ለመነጋገር እንስራ እላለሁ። አመሰግናለሁ።